ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ እግዚአብሔር ይመስገን አለው። የማዛ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ውድ ሀገሬ ልጆች እኔ ደህና ነኝ አለው እግዚአብሔር ይመስገን። እስቲ መጀመሪያ ይሄ ቪዲዮ ገብታችሁ እዩ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አትለፉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንደዛ አልኩም። ዛሬ አንድ ነገር ይዤ መጥቻለሁ እናንተ ጋር ማለት ነው። ትንሽ ያው ቪዲዮ መቀርጽ ቦታ ስልክ ተበላሽቶ ነበር፣ እንደዛ ነው ቀረው። አንድ ሳምንት ምናምን ቪዲዮ ሰርቼ አላውቅም። አንድ ልጅቶ ትላንትና በቴሌግራም ምን አለች መሰላችሁ? በቴሌግራም ላይ ገብታ ቲክቶክ ላይ ማታ ላይቭ ነበረ። ያኔ ላይቭ ላይ ከና ጋር አንድ ግጭ አለች። ከዛ በኋላ ወጣች ማለት ነው። በቴሌግራም ላይ ቦይስ ላከች። አንቺ የሰው ቤት የምትሰራ ገረድ አለች። እስቲ እሱ የት ነው የሚሰራው? በራሱ ቤት ነው ወይ በአባቱ ቤት ነው ወይ በእናቱ ቤት ነው የሚሰራው? እሱ የሚሰራው እንደኔ የበዳሞ ቤት ነው። እዚህ ዱባይ ያለች ቻርጃ ሲጀመር እሱ። ከዛ ምን አለች? አንቺ የሰው ቤት የምትሰራ ገረድ መጀመሪያ አንቺ ራስሽን ማስተካከል አለች። ይሄው ዛሬ አስተካክያለሁ። እሺ የኔ ቆንጆ አትጨነቂ፣ ደግሞ የኔ ጽዳት አትጨነቂ። ዋናው ሰላም ነው የኔ ቆንጆ። አንቺ ራስሽ ገረድ ነሽ። አንቺ ምንድነሽ? አንቺ ምንድነሽ? አንቺ የምትሰራው የሰው ቤት ነው አይደለም? እኔና አንቺ አንድ እኩል ነኝ እኮ። እኔም የምሰራው የሰው ቤት ነው። ራሴ ይለወጣሉ፣ ኑሮ ይለወጣሉ፣ አባቴ እናቴ ይለወጣሉ ብዬ ነው ወጣው። አንቺም እንደዛ ነው ወጣሽ። አንቺ ቆሻሻ ገረድ ትላለሽ እንዴ? ፎቶ ሰቅዬ ገና በቲክቶክ በሚዲያ ላይ አዋርድሻለሁ። ይሄ አሁን ቲክቶክ ላይ 20 ሺህ ምናምን ፎሎ አለሽ ብለሽ ትሰድቢያለሽ። አይ ችግር የለም። በእነሱ ፊት እኔ ደግሞ ፎቶ ሰቅዬ አዋርድሻለሁ ገና። አሁን ገረድ ነኝ። ገረድ ሆኜ ራሴ ይለወጣለሁ። ገረድ ሆኜ ይስራለሁ። ገረድ ሆኜ አባቴን እናቴን አንከባክባለሁ። ኑሮዬን አሸንፋለሁ። ገረድ ሆኜ ምን አገባሽ የኔ ገረድ? ምን አገባሽ? ይመለከታሻል? አይመለከትሽም። እሺ ዝም ብለሽ ሞጣ አህያ። ስለዚህ አንድ ሰው እና የምትሰራው ስራ ላይ መጥቶ ይቀልዳል። እሱ የራሱ ስራ ዘግቶ ስራ ፈቲ። አንቺ እኮ ስራ ፈቲ ነሽ እኮ አውቃለሁ እኮ ያኔ ጊዜ አንቺ ስራ ፈቲ። እኔ እኮ እንደ አንቺ አይደለም እኮ እኔ እንደ አንቺ ስራ ፈቲ አይደለሁም። እሺ የመዳሙ ቤት የሚሰራው ጠንካራና ጀግና ሸቃላ ነኝ። አዎ ሸቃላ ነኝ። እኔ የራሴ ሸቃላ ብዬ ይጥራለሁ። ምን አገባሽ? ያገብሻል? አያገብሽም? ዝም ብለሽ የሰው ቤት ገብተሽ ገረድ ምናምን። አዎ ገረድና ያው ገረድ ነኝ። መልሱ እስቲ በኮሜንት ላይ ይሄን ቪዲዮ የሚያዩ ሁሉ እንደ እኔ የሰው ቤት የምትሰሩ ኑሮ ይለውጣሉ፣ ራሳችን ይለውጣሉ ብላችሁ የወጣችሁ የማዳሙ ቤት የምትሰሩ የትኛው ጫጫላ? ማንም ሰው እኮ ይሄ ምድር ላይ የሚሰራው ማንም ሰው በራሱ ስራ ሳይሆን በሰው ቤትም ቀጥሮ እንደኔ የሚሰራው ሁሉም ሰው ግርድና ነው፣ ገረድ ነው። አዎ ለምን ራሱ ይለወጣሉ ብሎ ነው፣ ቤተሰቦችን ይቀይራሉ ብሎ ነው፣ ከተሻለ ኑሮ እንኖራለን ብሎ ነው የሚሰራው ማንም ሰው ማለት ነው። አንቺ ምንድነሽ? ትጀመር አንቺ ምንድነሽ? የት ነው አንቺ ያለሽው? የሰው ቤት አይደለም? የሰው ቤት ነው እኮ አንቺ የምትሰራው። አታውቅም ነው? አውቃለሁ እኮ ሲጀመር አንቺ ያለው ቤት ድረስ ይሄዳለሁ ከፈለገሽ ድራይቨሩ ይወስዳል። ምንም ችግር የለም።
አውቃለሁ ሎኬሽኑ ያሳያል። በቲክቶክም በምንም ሲጀመር ትሰድባለሽ እንደ አንቺ ደግሞ ሰው ከልብ አልአዝም አዲ ሁሉም ሰው ስራ የሌለው እንዴት ሰው ይኖራል እንዴ? ይቀራችላለሽ አንቺ አህያ። እና ውዶቼ አንቺ የኢትዮጵያ ከፈተሽ አሁን ስራ ትሰራለሽ ብለሽ ጀምረሽ ወይ ብላ ነው ገረዳለች ማለት ነው። እና ሰው አይደለም። እኔ ደግሞ ሰርቼ አሳይሻለሁ። እሺ ሰርቼ አሳይሻለሁ። አንቺ ስድብ ምንም አይደለም። እሺ እኔ ቆንጆ ሀቢብቲ ምንም አይደለም። አንቺ ስድብ ወራዳ። እኔ እንደ አንቺ ወራዳ ሰው አይደለሁም። ክብሪ፣ እሺ ክብሪ ያስፈልግሻል። በሉ እስቲ ምን ትላላችሁ እናንተ? ምን ምክር አላችሁ? በሉ እንጂ እነዚህ አይነት ሰዎች በሉ እንጂ ዝም ብሎ ስራ ፈቶ ቁጭ ብሎ ሰው የምትሰድቡ ቲክቶክ ላይ ሚዲያ ላይ ወጥቶ ዝም ብሎ አፍ የምትከፍቱ በሉ እንጂ ዝም እንዳትሉ እናንተ እንደ ስራ ከሌለ ይሰድባል፣ ስራ ካለ ይሰድባል። ምን አገባኝ እኔ ታዲያ አንቺ ስራ ካለሽ ከሌለሽ እግዚአብሔር ይመስገን። ዋናው እግዚአብሔር ማመስገን ነው እንጂ እስቲ አመስግኝ እግዚአብሔርም። ስራ የለሽም አመስግኝ እግዚአብሔርም፣ ስራ አለሽ አመስግኝ እግዚአብሔርም። ስለዚህ ሰው ቤት መታችሁ ሰው እንድትሰድቡ አትሰድቡ። እሺ የኔ ቆንጆ ስድብ ጥሩ አይደለም። ማንም ሰው ሰርቶ ነው ራሱ የሚለወጠው እንጂ ቁጭ ብሎ ራሱ የሚለወጥ ሰው የለም። ቁጭ ብሎ ከየት ይመጣል ገንዘብ? ቁጭ ብሎ እንደ ከየት አምጥቶ ይበላል ምግብ? ስለዚህ ደክሞ ለፍቶ ላብ አንጠባጥቦ እንደዚህ አድርጎ ሰው ቤት ያላችሁ ታውቃላችሁ። የመዳም ቤት የምትሰሩ እንደም የተኛው ላይ ቅጥራችሁ የምትሰሩ የመንግስት ስራ ቢሆንም ላብ እንደዚህ አድርጎ ነው። እንደም ኮምፒውተር ስራ ቢሆንም ቁጭ ብሎ ኮምፒውተር እንደዚህ አድርጎ ይሄ ጀርባ እስካሁን ድረስ ነው የሚያገኘው። ቁጭ ብሎ አይደለም። እሺ እኔ ቆንጆ መክርሻለሁ። እኔ ደግሞ አንቺ ትሰድባለሽ፣ እኔ ደግሞ ምክር ይሰጥሻለሁ። እሺ ገብተሽ ደግሞ ቪዲዮ አትውጪ፣ እስከ መጨረሻው ተመልከቺ። ማንም ሰው ራሱ ይለወጣል ብሎ እስቲ እነዚህ አረቦች እንዴት ነው የሚሰራው? ጠዋት 5 ሰዓት 6 ሰዓት ነው እነሱ የሚወጣው። እነሱም ሰርቶ ነው አንቺ የሚከፍሉ ብሩ። ቁጭ ብሎ እነሱ አያመጡም ብሩ፣ ሰርቶ ነው ታውቃለሽ። ትላንት የወጣሽ ቤት አስቢ። ዛሬ ደግሞ ይሄ ምንድነው ዋይፋይ የመዳሙ ዋይፋይ እና ስልክ ተመችቷል ብለሽ ሰው አትሳደብ። እሺ እኔ ቆንጆ ስድብ ጥሩ አይደለም፣ ስራ ነው እንጂ ጥሩ። እና ደግሞ ሰርተ እናሳያለን፣ ስድብ ሳይሆን ሰርተ እናሳያለን። እሺ እኔ ቆንጆ አብፍቲ እንደዚህ አይነት ስድብ ጥሩ አይደለም። ስለዚህ እንደዚህ ልሻለሁ። እና እንዴት ናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ሁሉ ሰላም ናችሁ? ስሩ እስቲ። የሰው ስድብ ሰምታችሁ ወደ ኋላ አትመለሱ። የሰው አፍ ሰምታችሁ ወደ ኋላ አትመለሱ። እሷ እኮ እንደዚህ ለች፣ እሷ እኮ እንደዚህ ያለች፣ እንደዚህ ብላ ሰደበች ብላችሁ ወደ ኋላ አትመለሱ። ያ ሰው ደግሞ ሰርታችሁ አሳዩ። ያ ሰው ትላንት ማንነት ማወቅ ይችላል፣ ግን ዛሬ ማንነት አታውቁም በፍጹም። እኔ ትላንት ማንነት ቦታ ላይ አይደለሁም ያለው፣ ዛሬ ደግሞ ተለውጭ ያለው። ተለወጥኩ። እግዚአብሔር አለወጠኝ። እግዚአብሔር ስሙ የተባረከ ይሁን።
አመስግኑ በያላችሁበት ፈጣሪ። ሰላም የሰጠኝ እሱ አይደለም? አዎ እሱ ነው። አመስግኑ። ስድባችሁ አትስሙ። የሚሰድቡ ሰዎች ደግሞ መልስ አትስጡ። እሺ የኔ ቆንጆች፣ እና ጋር የሚሄደው ስራና ስራ ብቻ ነው። እና ደግሞ ሰርተን እናሳያለን። እናንተ ደግሞ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ አትለፉ። ቆይ እስቲ አንድ ነገር ልጠይቅሽ። ገረድ ያለሽ ልጅ አንድ ነገር ልጠይቅሽ። ለምን ብለሽ አንቺ ከቤት ወጥተሽ ከኢትዮጵያ ወጥተሽ እዚህ መጣሽ ዱባይ ድረስ? ለምን መጣሽ? ግርድና የሰው ቤት ገብቼ ይስራሉ ብለሽ ነው አይደለም? ራስሽን ለውጣለሁ ብለሽ አይደለም የወጣሽ? ከአባት ከእናቴ ይለውጣሉ ወይ ትዳሬ ወይ ልጆች ካለሽ ልጆቹ ይለውጣሉ። እንደ ትላንቱ የተሻለ ኑሮ ይኖራለሁ ብለሽ ነው ወጣሽ እኮ። እኔም እንዳንቺ ነው አስቤ ነው ወጣው። ራሴ ይለውጣለሁ ብዬ ነው ወጣው። እሺ የኔ ቆንጆ፣ ምንም አይደለም። አንቺ ስድብ ስጀመርና ምንም አይደለም። እሺ የኔ ቆንጆ፣ ይሄው ግርድና አንከባክቦ አስቀምጧል። አንከባክቦ አኖሯል። አንከባክቦ ሀቢብቲ ላቢው ብይሻለሁ። ቀጥይ እሺ። ትገርማላችሁ። ስለዚህ የሰው ቤት ገብታችሁ የምትሰድቡ እንዳትሰድቡ እሺ። ስራ ስሩ። ደግሞ የሰው ስድብ የምትፈሩ ደግሞ እንዳትፈሩ። አይ ዶንት ኬር እሺ። ምንም አይደለም። እኔ ቆንጆ ብዬሻለሁ። እኔ አንድ ሰው ይለቅሳል እኮ እሷ እንደዚህ ብላ ሰደበች። እኔ ምን ጠፍቼ ነው? እኔ ምን ላድርግ ነው? እሷ ሰደበች። ኧረ እባክሽ ምን አባት ነው ፈረባት ብላ ጀዝቦች። እነዚህ ጀዝቦች ናችሁ እኮ ከቲክቶክ መንደር መጥቶ የምትሰድቡ፣ ከቲክቶክ መንደር መጥቶ የማይሆን ቃላት የምታወጡ። ራሳችሁን ጠንቅቁ። እናንተ ደግሞ ስሩ፣ ዩቲዩብ ስሩ። ምን ኮይና ጋራ ዩቲዩብ ስሩ አብረን እሺ። ቲክቶክ እኮ ምንም እኮ የሚጠቅም ነገር የለም። ዝም ብሎ ጫጫታ ነው እንጂ ምንድነው? ኒው ዩቲዩብ ከፍታችሁ ስሩ እና ጋር አብረን እሺ። እና ውዶች ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አትለፉ እሺ። ወዳችኋለሁ። ባይ ባይ።